ያለው ልጁ እንዴት ነው ደረሰ ተወለደ እሱ ችግር የለም ግን እኔ ሰሚር እንደዚህ አልጠብቅም የምሬ ነው ሲሪየስ እግዚአብሔር እንደዚህ እኔ ራሱ አንድ ቀን ጠብቄ አላውቅም የምር ግን በጣም ማለት ተደብሬባለሁ ይሄን ልታቂ ይገባል አንተ ሰላም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ እንዴት ቆያችሁ እንዴት ከረማችሁ እኛ ደህና ነን እግዚአብሔር ይመስገን ዛሬ በአዲስ ቤት ተከስተናል ፋሚሊዎች ያው ለምን እንደሆነ ያው ላታውቁት ትችላላችሁ እኔ ግን ዛሬ የሆነ ትንሽም ቢሆን በትንሹም ቢሆን አስደስታችኋለሁ ወይንም ፈን አረጋችኋለሁ ብዬ አስባለሁ እና ዛሬ ጆንንም ይዤ ሆነ የተከሰትኩት በአዲስ ቤትና እስቲ ሰላም ብላችሁ ብራዘር ባለጌ ነው ቋማጭ ፊት እንደዚህ ይቀርባል አይታችኋል እህቴን ሰጥቼው ቢያንስ ዝቃይል ማንገቱ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልን እኛ ደህና ነን እግዚአብሔር ይመስገን ቆይታ ሁሉ መልካም ሁሉ ሰላም እኛ ደህና ነን ያው እንዳያችሁነን ያው ዛሬ የመጣ ነው ሰሚር የሚባለው ጓደኛ ያለን ቪዲዮን ሳልጀምረው ማለት ነው በጣም ማስበው ነገር ራሱ ያሳለኝ በጣም እና ቤተሰቦች ምን እንደሚለም ብቻ አላቅም መቼም ታውቁታላችሁ ብዬ አስባለሁ ሰሚር በጣም ምርጥ ልጅ መልካም ልጅ እንደዚህ ደግሞ አያደርግም የምሬ ነው ቁም ነገር እንደዚህ አያደርግም ሰሚር እና ቤተሰቦች ግን በቃ እኔ እንጃ ብቻ እንዳይመታን እንጂ እኔ ቋቋመዋለሁ ቢያንስ ባክ አማች አይነ ካማይ ዞን ያለውለ መከታየነ ማለት ነው እና ቤተሰቦች እንደማይመታው ተስፋ አደርጋለሁ እኔን አይነካኝም ያው ትንሽ እኔ ወፈረ ስለምን እሱ ሊጥለው ይችላል እና ምንድነው ያሰብነው ነገር አይደለም በተግባር እናሳያቸው ሲመጡ መጀመሪያ የሆነ ሃይላይቱን ነገር አይደለም መደንገጥ የለባቸውም ማታለ እነሱ እንዳደነግጡ ቤተሰቦች ያው ፈን የሚያደርግ ነገር ነው በቃ ልጁ ግን በእንደዚህ የሚጠበቅ ልጅ አይደለም በእንደዚህ ነገር እንዳታስቡት እኛ ፕራንክ ለማድረግ ነው ልጁን ያው ና ብለነዋል እዚህ ይመጣል ያው ሰፈሩ አካባቢ ነው ያለነው ቤተሰቦች እስኪ አንዳንድ ነገር በላቸው ያንተ ስለ ልጁ መልካምነት ወይ ስለ ልጁ መጥፎ ነው ጥሩ ነው ያው ማለት ሰሚር ማለት ያው ምርጥ ጓደኛዬ ነው ምርጥ ጓደኛችን እኔም እሱምና በቪዲዮ ስንገናኝ ለመጀመሪያ ጊዜ እና የምር ከቪዲዮ በስተጀርባም ስለምንገናኝና ዛሬ የሆነ ቀመር ጠምረንለት የሆነ በቃ አለ አይደል ምን ልበላችሁ ያው ሲመጣ ማውቃችሁ አይቀርም ግን በጣም የሆነ በቃ የማይጠብቀው ነገር አድርጎት አያውቅም የምር ነው ብላችሁ እንዲህ አይነት ነገር አድርጎ አይቼው አላውቅም እኔ ግን እስቲ ዛሬ እንዳትናገር ቪዲዮ ምን እንደሚሆን ለማየት በጣም ጓጉቻለሁ እኔ ያለቅሳል ብዬ አስባለሁ ያው መጀመሪያ እሱ መጥቶ እዚህ ጋር ገና ከመጀመራችን በፊት ማለት ነው ያው ልናደርግበት ያሰብነው ነው ወይንም የቀመርንለትን ቀመር ከማውራታችን በፊት መጀመሪያ በምርጥ ሰላምታ ያው ፋሚሊዎቼ ልደቱ ነበር ልደቱን በልቶናል በዛ ላይ ልደቱን አልነገረንም እና ብቻውን ተደብቆ አክብሮት ኬኩንም በልቶ ከጨረሰ በኋላ ነው የሰማነው ያው ልደቱ ቀኑ በእንደዚህ ያናስደነግጠው ምናምን ብለን ያው ልደቱን አንዴ በልቶናል የዛሬ ዓመት ነው የሚመለሰው አንድ ዓመት እኔ የመሬ ነው ጆ ምን እንደተሰማኝ ታውቃለህ ልደቱን ስለበላኝ የልደት ቀኑን ብልሽት ሽትል አደርገው ነው እቅዴ ማለት ነው አሁን አለ የዛሬ ዓመት እኔ ምንም አላረግም እኔ በደንብ ነው ማከታተል እሱ ጠላት ነው ወይ ታከብለዳ እንደዚህ ነው የሚጫወተው ለካ ቆይ በቃ እና ፋሚሊዎቼ ቤተሰቦች ጠርተናል ይመጣል እስኪመጣ ትንሽ እንጠብቀው ብቻ እስኪመጣ ድረስ ፋሚሊዎችን ጠብቀው ትንሽ ያው ሊያስጠብቀን ይችላል ምናልባት ግን የናቪ ድብረት እየተመቸኝ ነው ካንተ አጠገብ እንዲመማውራቴ ነው አዎ በቃ እንዲህ ይደረጋል ግን ቤተሰቦች ያው ምንም ማድረግ አልችልም እኮ ቢያንስ ዝቅ አትልም እኔ ላክብር ችግር የለም የዛኔ ግን ከሽማግሌዎቹ ጋር ለምትቀመጠው ሽማግሌ ስትልቅ እነሱ ጋር እንዳትቀመጣለህ እኔ አልቀመጥም እሺ ለማንኛውም ፋሚሊዎቼ እስኪመጣ ድረስ ትንሽ ያስጠብቀናል ያው እና እንጠብቀዋለን ፈታ ብለን እንጠብቀዋለን ፋሚሊዎች እስኪመጣ ድረስ መልካም ቆይታ
ሁሉ ሰላም እንዴት ናችሁ? ሰማ አማን ነሽ? ሁሉ ሰላም አማን ነው? ቆይታ ሁሉ መልካም አለን። በጓደኛ ፊት የሚወራ ነገር ምናምን አይደለም። የሆነ ችግር ነበር። በነገራችን ላይ ካሜራ ይዘናል። እንዳይደብራችሁ ለመረጃነት ያገለግላል። አይፈልግም ችግር አዋራ አንተ ራስህ ካሜራ እንዲያስቀም በደንብ ነገረው ብዬ አሁን ቅድሚያ ተረጋጋ ሰሜር። ያው ቪዲዮን ካሜራው ለመረጃነት ነው ይፈልገዋለሁ ነው። ችግር አለ? አይ ዴቭ ሲጀመር ደግሞ እኔ ብቻ ነበር ያልኩ ሰሜር። ለምሱ ማያውቀው ነገር የለም። አብራችሁ ነው ያደረጋችሁታ። ምን ሲሆን አይ አይደለም ገርማችሁ ነው። እኔ ብዙ ነገር እኔ እንደዚህ አልተበቃ። ግን መጀመሪያ ደህና ናችሁ? ቆይታ አሪፍ ነው። ግን በጣም ማለት ተደብሬባለሁ። ይሄን ልታቂ ይገባል። አንተ ምን ሆነ ነው ልደት ቀንን ብቻውን ትበለዋለህ? ኧረ ተው፣ ልደቱ ይደረስበታል። አንተ ያማረ እንዴ ዛሬ ዓመት አይመጣም። ልደቱ ነው እንዴ? አኒኛው ድንገራችን ቁጥሩ አይ የምሬ ነው። ልደት አይደለም የምር ቁም ነገር። ይሄ ልደቱ ሌላ ነገር ነው። እኔ ያ ልደቱ በላን አልበላን የዛሬ ዓመት ይመጣል። እሱ ችግር የለም። ግን እኔ ሰሚር እንደዚህ አልጠብቅም። የምሬ ነው። ሲሪየስ እግዚአብሔር እንደዚህ እኔ ራሱ አንድ ቀን ጠብቄ አላውቅም። የምር ጆ ምንድነው ስደውልልኝ እኮ እንደዚህ ሆነ አይደለም። ኧረ አይደለም። እኔ ስደውል ቅልስልስ ያልኩብህ እንድትመጣ እስክትመጣ ነበር። ግን ና ደግሞ የሚያልኩ ለብቻ ነበር። እኔ በዚህ መልኩ እንደሆነ አላወኩኝም። ምን ተፈጥሮ ነው? ለምን ነው ምንድነው ሾው እንኳን ነገር ምንድነው? የምሬ ነው ዴቭ። አይ ማለት ካንቺ የሚደበቅ ነገር የለም። ግን ጓደኛዬ ነው ሰሚ። አሁን እኛ በጣም የምንግባባት ልጅ አለችና ብዙም የናከዳ እንግባባም። በርግጥ ግን ያው በመታወቅ አይነት ሙድ እናንተ ሰሚርን ታውቁታላችሁና ከቻላችሁ ወይ ስሞታ ይሄን አድርሱ፣ የሆነ ነገር አድርጉት። በቃ የምትችሉትን ነገር አድርጉበት ምናምን። አይ እኔ አሁን ይኸውልህ ለመጠየቅ ነው ናቪ፣ እኔ አሁን ይሄ ቪዲዮ ነው ያዝኩት ለመረጃ ነው። ለሷ ነው መሰለህ ቀጥታ ማንደስ ልጅቷ ምንድነው የተፈጠረው? እስኪ ነው የሄድከው? ይሄ ምንም መካንም ጆ ምን ፍርስ ነው ማለት ነው። ኧረ ግን ትገርማላችሁ። እግዚአብሔር አስረግዞ እኮ ነው ያላችሁ። አንተ ሲጀመር ይኸውልህ እንዳትመጣ ያልኩህ። ኧረ ዝም በል በእናትህ፣ ሰሚርን ያውቀዋለሁ። ከአንተ በላይ አልነግረኝም ስለሱ። አስረግዞ ይላል። ይኸውልህ እየሰማኸኝ ነው። ሲጀመር አንተ እንዳትመጣ ያልኩህ ለዚህ ነበር። ኧረ በእናትህ ጆ፣ በእናትህ አቀልጥ። ሲጀመር ማለት ነው ዴቭ እንድትመጣም አልፈለኩም። ጓደኛዬ እኮ ነው። እኔ ይኸውልህ እየሰማኸኝ ነው። እኔ ሲጀመር ይኸውልህ ጓደኝነት ምናምን አይደለም እዚች ጋር። ይኸውልህ እየሰማኸኝ ነው። ጓደኝነት ምናምን እዚች ጋር አይደለም ያደረጋችሁት ነገር። ለሁለት ነው ያደረጋችሁት። ምንድነው የምታወራው? ቀልድ ምናምን መስሏቸው። አንተ ስልኩን ስጠኝ። ለምንም ቆይ ስለምን ማነች ቤቲ የምትባል ልጅ አታውቃትም? እሺ የማላውቀው ነገር አለ ሲጀመር። ይኸውልህ አንተ ዴቭ ሰሚርን በጣም አውቀዋለሁ። በጣም አውቀዋለሁ። አንተ ለምን ልብ ውስጥ ምን አለ? ስለሱ እርግጠኛ ሆነ እንደዚህ ልታወራ ቆይ ስልኩን እንደውልላት ደውል። እሱ ኮንፊደንስ የሌለው አንተ ደግሞ ኮንፊደንስ። እኔ አውቀዋለሁ ሰሚርን እንደዚህ አያረግም። አንተም እርግጠኛ ሆነ እንደዚህ ማውራት የለባችሁም። ስልኩን ስጠኝ ብራል። ጆ በመድኃኒዓለም ስልኩን ስጠኝ። እንደውል። ምንም እኮ ምንም የሚካበል ደውል። ዝም በሉ። ደውል አንተ ሲጀመር ይኸውልህ ስሙ። ዝም ብላችሁ ስሙ። ምንም አታውሩ። ልጅቷ ማለት ነው ሌላ ጉዳይ ሌላ ቦታ ልትሄድ ስትል በጣም እያናደርከኝ ነው። በነገራችን በጣም እየተናደርኩበት እኔ አውቀዋለሁ ሰሚርን አያረግም እንደዚህ ያን ነገር። አንተ አትናምን። እሺ ቀልድ ነው። ቶ ሲታሰር እሱ እንትን ይለዋል። ዝም በሉና ያው እሺ ላውራት። ዝም ትላላችሁ። ኧረ ዝም እንደሚሉ እርግጠኛ ነኝ። ስም ደውል። እሺ ስልኳን ላሳየህ። እንደውም ይሄ ስልክ አታውቀውም? እሺ ግራ ገባው። አይተህ ግራ ገባው ሲያዩላ አንተ ምንም መረዳት አችልም እንዴ? ከፊቱ እስኪ ደውል። አንተ እሱ የሌለ ኮንፊደንስ አንተ እንዴ እንደሚኖር አውቀዋለሁ። አንተ ቆይ አውቀዋለሁ። ምንድነው የምታውቀው? እኮ አለ ነው ወይ አውቀዋለሁ የምትለው አንተ ኪሱ ላይ ስንት ብር አለ? አሁን አውቀዋለሁ ምናምን ትላለህ እንዴ? እኛ እናውቀውም ሰሚርን። እኛ እኮ ጀለሳችን ሲጀመር አሁን ዴቭ የሆነ ነገር ብታወራ በቃ
ከሆነ ተናገሩ። ቀልድ ከሆነ ተናገሩ። ቀልድ ነው። እኔ ልልቀቃችሁ። እኔ እንደ ጓደኝነት ነው ይኸውላችሁ እንትን ያልኳችሁ። ሲጀመር አንተ ቆይ ከኔ በላይ አውቀው ነው ሰሚርን እንደዚህ የምትናገረው? ከኔ በላይ አውቀው ነው? አይደለም። ይኸው ላሰማ ነገሩን ደውል በእናትህ። ድራማቲክም ሊሆን ይችላል። በቃ ይኸው ታወራታለህ። ኧረ እራስህ አውራት በእናትህ። እዛው ጀመርኩ። አንተ ሲጀመር ምንም አይነት ነገር ኧረ በእናትህ አውራ። ዝም በል። ሄሎ ቆይ አንዴ አውራት። ወይ ቤቲ ሰላም ነው? ደህና ነሽ? አለው። ልጁ እንዴት ነው? ደረሰ? ተወለደ? ትቀልዳለህ አይደለም? ኧረ እኔ ቀልድ አይደለም። አንቺ እኔ እንዴት እቀልዳለሁ? እንደዚህ ነው። እህት እኮ አለኝ። አንቺ ምንድን ነው እየሰማህ ነው? እየቀለድክ ነው? የምሬን ነው። ሲሪየስ አይደለም። እኛ አሁን ይኸውልሽ ልጁን ልናስቀይመው ነው። እንደዛ እኮ አይደለም ታውቃለህ። በጣም ነው። አንቺ ምንድን ነው የምታስቢው? ለቆሽ ሄዶ እንደዚህ አስረግዘሽ ሄዶ ምን አይነት እንዴት ነው የምታስቢው? እንደዛ እኮ አይደለም ጆዬ። ያት አንተ አይተኸዋል? ገገማ ነገር እንዴ እንደዚህ ያለች ላንተ ድራማ ነው የምትሰራው አንተ። ቆይ ምን ድራማ ነው የምትሰራው? አንዴ እሺ ሂድ። ማን ጋር ነው የደወልኩት? ጀመር ማን ጋር ነው የደወልኩት? ጀመር አንተ ምን አይቀልድ ወርዛይት ምን አይቀልድ ደውልሻለሁ። ምንድን ነው ስልክ የምትሉት? ምሮ ችግራችሁ እየሰማህ ነው? ምን አይቀልድ ነው የምትቀልዱት? ጀመር እሺ አሁን ሲጀመር ይኸውልህ አሁን ከኔ ጋር ታውቃለህ። ጀመር እረፍ። ኧረ በእናትህ ዝም በል። ስለማታውቀው ሰው ሂዳን ታጀላነካኝ ወርዛይት ስለማታውቀው ሂዳን ተወርዛ ወርዛይት እሺ ስልኩን ማየት ፈልጋለሁ። ይኸውልህ ሰሚር እየሰማኝ ነው? ያደረገው ስልክ ላይ ያሳይቻለሁ አይደል? ከዚህ በላይ ምንም ሊሆን አይችልም። አንተ እንደዚህ ነህ፣ ትልቅ ሰው አይደል እንዴ? እንደዚህ አይነት ነገር ታደርጋለህ? ሰው ማንነት ሳታውቁ ዝም ብላችሁ አሁን ድራማችሁን በእናታችሁ አርፋችሁ ድራማ እንዴ ልበልልሽ እንዴ? አሰማናችሁ። ሲጀመር ማን ጋር ነው የደወልከው አንተ? ሲጀመር ማን ጋር ነው የደወልከው? ሲጀመር አንተ ጆ ለምንድን ነው የማትረጋጋው? አንተ ነህ ደግሞ የምታስደ እንደዚህ የምታመጣው በእናትህ እኮ በቃ የሆነ ነገር ካለ በስርዓት እንበልና አይደለም። ቆይ ታውቃታለህ። አሁን እዚች ጋር እንደማመጥ ሰሚር ሳይሆን ያደረገው አንተ ነህ። ለካ ለሁለት ነው ያደረጋችሁ። ኧረ በእናትህ ዝም በል ሰውዬ። ልጁ አላረኩም እያለ ልጁ አላረኩም እያለ አይደል እንዴ? አላረኩም አትፍኝ አይደል? ሄደው ወደዛ ስለሰው ማንነት ሳታውቁ ዝም ብላችሁ አንተ ምንድን ነው በቃ ነገር ናቸው አረጋ ያለው ነገር ይበቃ ከሆነ ይብቃ። በቃኛ ኧረ በእናትህ ዝም በል። በቃ አንተ ጀመረ ወረዛ ላይ አንተ እናወራለን። ሂድ ወረዛ ኧረ ወረዛ ሄድ አንተ ራስህ በእናትህ ወረዛ ሄድ አንተ ራስህ። ኧረ በቃ ለማን ነው በእናትህ ምን ይሆናችሁ ነው ያላችሁ? እኛ ምን እውነቱን መናገራችን ነው እንዴ እንደዚህ የሚያዝናንቀን? ምንድን ነው እውነቱን የምትናገሩት? ልጁን አውቀዋለሁ ጠንቅቄ። የሚያደርግ ልጅ አይደለም እንደዚህ አያደርግም። አሁንም ደውለህ እንደዚህ ስህተት ነገር ውሸት ነው ውሸት ነው። ድራማ ስለሆነ ነው ልደውል ብትለው። የምን ድራማ ነው? የምን ድራማ ነው? ስለምን ድራማ ነው የምታወሩት? ድምጽ እየሰማህ አይደል? እንዳትነኩብኝ። ጭራሽ ደግሞ ምን አድርጋት ነው ደግሞ ልጅቷ? መጀመሪያ እኛ እሷ ጋር ስንሄድ ያለችን ነገር ሌላ። አንተ እውነት ነው ነገር እውነት ነው እየሰማችሁኝ ነው? እውነት ነው ወይ? ሰሚር እየሰማኝ ነው? እኔ እኮ ይኸውልህ እንጂ እኔ ምንም እንደፈለክ መሆን ትችላለህ። አይመለከተኝም። ነገር ግን እሺ ሰርቪስ በስበሰኝ አንድ ቀን አንተ ይሰራ ለአንተ ደግሞ ይኸውልህ አፍህን አትክፈት። በእናትህ ዝም በል አንተ። ጭራሽ አሳፈጠን እንደዚህ እኔ መምጣቴ ነው አይደል? ኧረ በእናትህ ስለ ሰው ማንነት ሳታውቁ ኧረ በእናታችሁ በቃ ትጨቃጨቁ። በቃ እኛ እውነቱ መናገር አይደለም ሲጀመር ማለት ነው። ለምን አንተ አትሄድልንም? ለምን ነው ጓደኛ ነው ተገሱ ጓደኛው አውቃችሁ ተከስሩት ቢሆን ሲጀምር አንተ ሰሚር በቃ አረጋጋ። የምታረጋጋው ከሆነ ጓደኛህን አረጋጋ። ያደረግከው አንተ ምንድን ነው? እሱ ማለት አይደል? ቦታው ላይ ሁለታችሁ ምን ያደረጋችሁ? አንተ አማርኛ ነው የምታወራው? አንተ የምታወራውን ነገር ወጥ መጀመሪያ ለይተህ ምን ሆናችሁ? በእናታችሁ ለምንድን ነው የማትነጋገሩት? ዋናው እንኳን በመረጃ ተቀረጸ። ይሄን ላይ ኧረ በእናትህ ደግሞ ካሜራ የምን ካሜራ ነው የምታወራው? ነው ወደዚህ ሰሊና ሲጀመር ያው ካንተም ጋር ልትያየው ነው። መረጃ ካሜራው መረጃ እንሰጣታለን። መረጃ ለልጅቷ እንዲደርስ ያስፈልጋል።
ወንድ ከሆነች ትምጣ። ወንድ ከሆነች ፊት ለፊት ትምጣ። ኧረ እሷ ሴት ናት እኮ ትምጣ። ትምጣና ትናገር። ትምጣና ትናገር። አይ በቃ ሄደው በቃ ጭቅጭቅ ምናምን የሚባል ነገር ሳሚ ማለት ነው። ኧረ በእናትህ ዝም በላት። ይሻ እንዲያው ነው እኔና እሱ በፍቅር እናውራ አይደል? ምን የምታወራው ነገር የለም። ሂዱ ከፈጸምከውን ነገር ምን የምታምነው ነገር የለም። ቆም አውራ። ልቀቀው። ጄቦ ምንድን ነው ሄለው? ኧረ በቃ አንቺ እውነት አንተ በቃ ወልጃለሁ ማለት ነው። በአንድ ጊዜ ልታምኚ ምን ደራችሁ? አንቺ ነህ ያደረግሽው። ጭራሽ ልትገለው። የምራችሁ ነው? ሻውን ምንድን ነው? ሻውን ተጫወትንባችሁ። አንተ ትበላለህ፣ ልደት እኛ ትበላለህ። እኛን በጣም የምትገርሙ ሰዎች ናቸው። አሁን ምንድን ነው ምን ይመስላል? ፋሚሊዎች አሳብደናቸዋል። እንደተመለከታችሁት ማለት ነው። ጭራሽ ማለት ነው የሆነ ማሰለት ነገር ቢይዙ በእርግጠኝነት ይወጉን ነበር። እኔ ነበር ይወጉት። ተመልከቱ ውስጡን ጭር ብሏል። ጭር ይሄ ደግሞ ያደረገው ልጅ እኮ ምንም እና ፋሚሊዎች ጋር ነው። አሁን ይኸውላችሁ አሁን ምን መሰላችሁ? ይኸውላችሁ ካሜራው ሰሚር ላይ ነው የሚጫነው። ይሄን ቪዲዮ አስረካሽ ላይ ይጫነው። ቪዲዮ ለሷ እናሳያታለን ብለን እየሰከስን ነው። አሁን ዴቭ ይቅር አይደለም ሰሚርን እኔ አውቀዋለሁ ማለት ሁሉን ነገር ስለማት በቃ ያረጋው ተጠራጠርኩ። ከማን እንደሆነ ግን አላውቅም። አሁን አላውቅም። እሺ አንዴ አሁን ቤተሰቦቻችሁን ሰላም በሏቸው። ሰሚር ሲበላቸው ሰሚር ቤት የቤተሰቦችን ፋሚሊዎቻችን ምንድን ነው አቃተን እንደ ማውራት ልብህ ለሁለት ተከፈለ። እሺ ደግሞ የሰሚር ቤት ነው የኛ አይደል? አትደንግጥ እሺ። ያስረጋጁ ቤት ነው። ሰላም እንዴት ነህ አንተ? አልተረጋጋውም እንዴ? እሺ ሰላም ውድ እና ተወዳጆች የሆናችሁ የሳስ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። አንተ ቧጭረኛል እንዴ? ቧጭሮኛል ቅድምና እንዴት ናችሁ ቤተሰቦች? ሰላም ናችሁ? ትንሽ ጠፍተን ነበረ። ያው በአንዳንድ ጉዳዮች ነው አሁን ላይ ተከስተናል። እንግዲህ ያው ሰሚርን አምነው ነበረ፣ አሁን አጠራጠረኝ እና ያው ደንግጫለሁ። ልገልህ ሁላ እፈልጋለሁ። ከዚህ በኋላ እፈልጋለሁ። እኔ ሆነ ጀመኛዬ ነህ። እሺ ፍራንኩ እንዴት ነው? ያምራል አይደል? ቆንጆ ፍራንክ ነው። ድጋሚ ፍራንክ ላይ ግን አጸፋውን ያው ቤተሰብ ያው እንታወቃለን። እኛ በፍራንክ እንገናኛለን። ሸክምናቸው እንደምትወጣ ሰላም ውድና የተከበራችሁ ፋሚሊዎች ደህና ናችሁ? ያው እስካሁን አለቀም፣ ግን ቤቲ ግን ደህና ነች። ቤቲ ማናት? እኔ አሁን እዚህ ለካ እውነት ነው። አይታችሁ ምን አለ ፕራንክ ነው ማለት ፕራንክ አይደለም። ያዙልኝ ፕራንክ አይደለም። ይኸው ራሱ ተናግሮ እና ቤተሰቦች ደህና ናችሁ? ልደቴ ነበረ። ልደቴ ግን ለምን በላህ? ጾም ነው። የጾም አታሰራልን? ስንት ነገር አለ የጫወቅበት። ዝም ብለህ ቆሎና ዳቦ አድርገን እኮ በሰጠን ማን ተቀረው? እሺ እና ቤተሰቦች ዛሬ በዚህ ላይ ፍራንክ ሰርተውኛል። እንግዲህ ቀጣይ ደግሞ አጸፋውን የሚችሉት አይመስለኝም። ምንድን ነው የምናደርጋቸው? አይ እንዲህማ እየተነጋገርን ከሆነ እኛ ናችሁ ና እንደው እኔ ላውራቸው ና ቤተሰቦች እኔ እንደማይችሉኝ ታውቃላችሁ። ኧረ
ያው ከዛ ፊት መሰራቸው ፍራንኮች አይችሉኝም። አሁን ራሱ የምር በቃ ምሮት ሄደዋል። ያማ ጭራሽ ሊመታኝ እንደ ጦጣ ተሰቀለብኝ። አሁን ራሱ በመጣ ሲለኝ እና ውድና የተከበራችሁ የኛ ፋሚሊዎች ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተባበሩት። ልጁን ሰሚራን እናሳድገው። በጥሩ ነገር ይመጣላችኋል፣ በጥሩ አይዲያ። ያው ሰሚርን በጣም ነው የምንወደው፣ እናንተም ውደዱት ከኛ በላይ። እንወዳችኋለን። መልካም ጊዜ